በትግራይ የድሮን ስጋቶች ዳግም ከዓመታት በኋላ ተመልሰዋል። መቀሌን ያመሱ ከፍተኛ የድሮን ጥቃቶች የህወሓት አክራሪ ፖለቲካ አመራሮችና የኤርትራ ጀነራሎች ላይ ያነጣጠሩ ሆነዋል። ህወሓት ከባድ ጉዳት እየደረሰበት ነው። ከፍተኛ አመራሮቹ በድሮን እየተለቀሙ ነው። በራያ የደረሱ የድሮን ጥቃቶች ደግሞ የህወሓትን ወታደራዊ አዛዦች እየደመሰሱ ይገኛሉ። ህወሓት በዝግ የመከረበት ስብሰባ በድሮን ጥቃት ተበትኗል። የኤርትራ ጀነራሎች የተሳተፉበት ነው የተባለው ይህ ስብሰባ ህወሓት ለጦርነት ዝግጁ እንዳልሆነም የተገመተበት ነበር ተብሏል። ኢሳያስ ግፋ በለው ሲሉ የነበረው ውጊያ አሁን ሀሳባቸውን እያመነቱና እያንገራገሩ ይገኛሉ። በሌላ በኩል ደግሞ የኤርትራ ድጋፍ በበቂ ሁኔታ እየመጣና እየቀረበልን አይደለም የሚሉ ጥያቄዎችና ብሎም ደግሞ ወቀሳዎች የህወሓት ስብሰባ ላይ በግምገማ ወቅት መወጣታቸውና መነሳታቸውን ከመቀሌ ሾልከው የወጡ መረጃዎች ጠቁመዋል። መከላከያ ደግሞ መርጠ ምታ የተሰኘው አዲስ ጦርነት ስልቱን ይዞ እየተንቀሳቀሰ መሆኑ ተረጋግጧል። ከትግራይ የተገኙ መረጃዎችን በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ ቪዲዮን ላይክ ማድረግም እይታቸውን እንድትጀምሩ በአክብሮት ጋበዝን። ለ50 ሺህ ጉዟችንም ሰብስክራይብ በማድረግ ቤተኛ እንድትሆኑ በትህትና ጠየቅን። መልካም ቆይታ። በቅርብ ሳምንታት ውስጥ በሰሜን ኢትዮጵያ ሰማይ ላይ ድሮኖች ንዝረታቸው ተደጋግሞ ሰምተዋል። በፌዴራል መንግስቱ የሚመሩት እነዚህ ድሮኖች ከአማራ ወሰን አቅራቢያ ከሚገኙ የደቡባዊ ዞን አውራጃ አንስቶ እስከ ክልሉ መዲና መቀሌ ድረስ ዙሪያ ባሉ ስፍራዎች ሙሉ በሙሉ በትግራይ ክልል ውስጥ በተደጋጋሚ ጥቃቶችን ፈጽመዋል። የአካባቢው አስተዳደሮች የትግራይ ፖለቲካ አካላት ጥቃቶቹ በወታደራዊ ቦታዎች፣ በመሰረተ ልማቶችና በመኖሪያ ቀጠናዎች ላይ ማረፋቸውን ገልጸዋል። ይህ ሁኔታ በወታደራዊ ተንታኞች ዘንድ የመከላከያ ኃይሉ የተከተለውን ስትራቴጂካዊ አካሄድ በተመለከተ ጥያቄዎችን አስነስቷል። ይኸውም የኢትዮጵያ መከላከያ ሰራዊት የህወሓት የዕዝ ስብስብና ወታደራዊ አመራር መዋቅር ስልታዊ በሆነ መንገድ የመበታተን የማዳከም ዓላማ ሰንቆ እየተንቀሳቀሰ ነው። የወጡ ዘገባዎች እንደሚያመለክቱት ከሆነ ደግሞ የቅርብ ጊዜዎቹ ጥቃቶች የተፈጸሙት በደቡብ ትግራይ ዞን በራያ አዘቦና ወረዳ በተለይም በገነት አካባቢ መሆናቸው ተረጋግጧል። ደቡባዊ ትግራይ ዞን ባለስልጣናት እንደገለጹት ከሆነ በቅደም ተከተል የተፈጸሙት ሁለት ድንገተኛ ጥቃቶች በዜጎች የግል ንብረትና በአንድ የግብርና ልማት ማዕከል ላይ ከፍተኛ ጉዳት ደርሰዋል። በዚህ ዕለት በሰሜን ምዕራብ ትግራይ በእንዳባ ጉና ሌላም ተመሳሳይ ክስተት መፈጠሩ ተዘግቧል። እነዚህ እርምጃዎች ቀደም ሲል ከተካሄዱት ሌሎች ስራዎችም በተለየ ሁኔታ የቀጠሉ ናቸው ተብሏል። የእነዚህ ስፍራዎች ጥቃትም አሳሳቢ ነው። በነሐሴ 10 በራያ አላማጣ ወረዳ በሬዋ አቅራቢያ ጥቃቶች ተፈጽመዋል። በትግራይ ወታደራዊ ምንጮች በትምህርት ቤት እረፍት ወቅትም ወታደሮችን አስጠልሎ ነበር በተባለ አንድ የሁለተኛ ደረጃ ትምህርት ቤት ግቢ ውስጥም በነበሩ ታጋዮች ላይ ጉዳት መድረሱ ተገልጿል። በጥቃቱ ወቅትም ጥቅም ላይ የዋሉ ጥይቶችና ሚሳኤሎች የቱርክ ሰራሽ የጦር መሳሪያዎች እንደሆኑ መረጃዎቹ አመላካችና ጠቋሚ ሆነው ተገኝተዋል። ወደ ክልሉ የፖለቲካ ማዕከል ስንቀርብ ደግሞ በነሐሴ 20 የተሰነዘሩ ጥቃቶች በቀጥታ መቀሌ ከተማን ኢላማ ያደረጉ ነበሩ። አንደኛው ጥቃት በሐውልቲ አካባቢ በቅድስት ማርያም ቤተክርስቲያን አቅራቢያ በሚገኝ መኖሪያ መንደር ላይ እንዳረፈ የተነገረ ሲሆን ሌላኛው ደግሞ በቁሃይ ክፍለ ከተማ ተሰንዝረዋል። የአይደር ስፔሻላይዝድ ሆስፒታል በመኖሪያ መንደሩ ላይ ከተፈጸሙት ጥቃት ተጎድተው የመጡ በትንሹ 13 ሰዎችን እንዳስመዘገበ የገለጸ ሲሆን ከነዚህ መካከል ህፃናትና ሴቶች ይገኙበታል ተብሏል። የትግራይ ባለስልጣናት የተመቱት ቦታዎች በሙሉ የሲቪል መኖሪያ ናቸው ሲሉ ገልጸዋል። ነገር ግን ወደ ስፍራው ገብቶ ለመዘገብ ባለው የመረጃ እገዳና የፌዴራል መንግስቱ መግለጫ ባለመስጠቱ ምክንያት የጥቃቱን ትክክለኛ ኢላማ በተናጠል ማረጋገጥ አልተቻለም። ከመቀሌ በግምት 15 ኪሎ ሜትር ርቀት ላይ በሚገኘው ደንደራ አቅራቢያ ቀደም ሲል ሌላ የአየር ጥቃት መፈጸሙ ተዘግቦ ነበር። እነዚህ ክስተቶች በተናጠል ያለ ምክንያት የተከሰቱ አይደሉም። በምዕራባዊ ትግራይ ከሱዳን ወሰን አቅራቢያ የሚገኘው ሸረሪና አካባቢ ከፍተኛ ውጊያ ከተቀሰቀሰ በኋላ በፌዴራል ኃይሎችና በትግራይ ታጣቂዎች መካከል የነበረው የፊት ለፊት ግጭት የከባድ መሳሪያና የድሮን ድብደቦች ተካሂደዋል። በክልሉ ባሉ መረጃዎች መሰረት በመቶዎች የሚቆጠሩ የሲቪል መኖሪያ መንደሮች ተሻግረው ወደ ሱዳን ገብተዋል። ሲቪሎቹ እዚያ ከመግባታቸው ባለፈም እጅግ ነገሮች አሳሳቢ ሆነዋል። ሁለቱ ወገኖች የተኩስ ልውውጡን በመጀመር እርስ በርስ መወቃቀሳቸው አልቀረም። ከዚያን ጊዜ ጀምሮ እንደ አላማጣ ባሉ የደቡብ አካባቢ የኃይል እንቅስቃሴዎችና የሰራዊት ድርድሮችም ቀጥለዋል።
እነዚህ ተደራራቢ ሁነቶች የፌዴራል መንግስቱን ወታደራዊ ኦፕሬሽን ስልት በተመለከተ ጥልቅ ትንታኔ እንዲደረግ ምክንያት ሆነዋል። የኢትዮጵያ ሰሜን ጦርነት ወቅትና ከዚያ በኋላ የቱርክን ባይራክተር፣ የቻይና፣ የኢራንና እንዲሁም ሌላ የሩሲያ ኦሪዮን ኢ ሰው አልባ አውሮፕላኖች ያካተተም የተለያዩ የድሮን ስብስብ ገንብታለች። በፊተኛው ጦርነት ወቅትም እነዚህ መሳሪያዎች አሁናዊ የመረጃ ስብስብ በማካሄድ የተኩስ አቅጣጫዎችን በመምራትና ሎጂስቲክስ መስመሮችን በመምታት ረገድ የትግራይ ኃይሎች ወደ መዲናዋ ያደረጉት የነበረው ግስጋሴ በመቀልበስ ረገድ ወሳኝ ሚና ተጫውተዋል። ዘመናዊ መሪ ሚሳኤሎችን በከፍተኛ ደረጃ የምድር ሰራዊትን ማሰማራት ሳይገደሉ ከፍተኛ ዋጋ ያላቸውን ወታደራዊ ኢላማዎች ለመምታት አስችለዋል። ይህ የቴክኖሎጂ የበላይነት ደግሞ አሁንም በድጋሚ ስራ ላይ መዋሉ እየተነገረ ይገኛል። የቅርብ ጊዜዎቹን ጥቃቶች ጂኦግራፊያዊ አቀማመጥ የመረመሩ ወታደራዊ ባለሙያዎች ጥቃቶቹ የተፈጸሙት የትግራይ ወታደራዊ እዝ ይገኝባቸዋል ተብለው ከሚገመቱ ቦታዎች ጋር በጣም ተቀራራቢ በሆኑ አካባቢዎች መሆኑን አስታውሰዋል። መቀሌ ለክልሉ ባለስልጣናትና ለሚመሩት የትግራይ ተከላካይ ኃይል ዋና የፖለቲካና ወታደራዊ ማዕከል ሆና ትቀጥላለች። ቋይ ከመዲና ማዕከል በስተምዕራብ ትገኛለች። በወቅታዊ ዜና ሽፋን ላይ ከተጠቀሱት አንድ የክልሉ ተንታኝ እንደገለጹትና እንዳነሱት ከሆነ በመዲናው አቅራቢያ የሚፈጸሙ ጥቃቶች በህወሓት መዋቅር ውስጥ ያሉ ከፍተኛ አመራሮችን ኢላማ ያደረጉ ሊሆኑ እንደሚችሉና ይህም መንግስት ጠንካራ እርምጃዎችን ለመውሰድ ዝግጁ መሆኑን በገሃድ የሚያሳይ ምልክት ነው ይላሉ። በከፍተኛ አመራሮች ምስጢራዊ ቦታዎች ላይ እርምጃ ለመውሰድ ዝግጅት የተደረገ መሆኑና በኢትዮጵያ ወታደራዊ እዝ ዘንድሮ የሚታየው ከፍተኛ የምድር ወረራ ከመግባት ይልቅ መርጠ ምታይ የአየር ጥቃቶችን ከፖለቲካና ሎጂስቲክስ እገዳዎች ጋር አጣጥሞ መቀጠል የተሻለ ነው የሚሉ ውይይቶች መኖራቸውን የሚገልጹ መረጃዎች በስፋት የተሰራጩ ነው። ታዲያ ከዚህ ጎን ለጎን የወጡ ሌሎች ዘገባዎች ደግሞ የትግራይ አመራሮች የውስጥ ስብሰባዎች ላይ የታየውን ተጽዕኖ ይገልጻሉ። ከፍተኛ የህወሓት ወታደራዊ አመራሮች ከጀርባ ካካሄዱት ውይይት በኋላ የወጡ ዝርዝር መረጃዎች እንደሚጠቁሙት የሰራዊቱ ግምገማ አዲሱ ወረራም ከመጀመሩ ይልቅ ያሉትን አቅሞች ወደ ማጠናከር ያዘነበለ ነበር። ተሳታፊዎቹ የህዝቡን ድጋፍ ከሸረርና ውጊያ በኋላ ያለውን የሰራዊት ሞራልና የነበሩትን ጉዳቶች በጥልቀት መገምገማቸው ተነግሯል። የተፈጠሩ ግጭቶች አዋጭ እንዳልሆኑ ተደምድመዋል። የኤርትራ ኃይሎች በወሳኝ ወቅትም አቋማቸውን አላሳዩም። የሱዳን እጅ የመታየትና በዚህ ሂደት ውስጥ ያለ ሁኔታ ውስን ነበር። እናም ከተበታተኑ የፋኖ አካላት ጋር የተደረገው ቅንጅት እርስ በርስ አለመተማመን የተሞላበት ነበር ተብሏል። አየር ክልሉን ለመቆጣጠር የሲቪል በረራዎች በማገድ የቀረበው ሐሳብ እንዲህ ያለው ስልጣን የፌዴራል መንግስቱ ብቻ በመሆኑ ውድቅ ተደርጓል። በቦታው የነበሩ አንድ የኤርትራ ጀነራል ውጊያው እንዲፋፋም ፍላጎት እንደነበራቸው ጠቅሷል። በዚህ ዘገባ መሰረት አጠቃላይ የውስብስብ መንፈስ ወደ ማስፋፋት ያቀና ሳይሆን የህልውና አደጋን የመከላከል ባህሪ ያለው ነበር። ሌሎች በተናጠለ የወጡ መረጃዎች ደግሞ በእውቁ ኃይል የሚገኘው የራዳር ተከላካይ ላይ ያተኮራሉ። ይህ የራዳር ተከላ በዋነኛነት ትልቅ ስራ ይጠበቅበታል ይላሉ የፌዴራል ደጋፊ ዘገባዎች እንደሚሉት ወደ ክልሉ የሚመጡ አውሮፕላኖች ለመከታተል በህገ ወጥ ወርቅ ገቢና በውጭ ሀገራት የገንዘብ ምንጭ የተገዛ በግምት $176 ሚሊዮን የሚያወጣ ከፍተኛ ቴክኖሎጂ ያለው የራዳር መቆጣጠሪያ ተተክሏል። በእነዚህ ዘገባዎች መሰረት የራዳር ተንቀሳቃሾቹ ምላሽ ለመስጠት ሳያመቹ ጥልቅ የአየር ጥቃት በማድረስ ስራቸው ውጪ እንዲሆን ተደርጓል። በተጨማሪም በዚህ ጥቃት 3 ምስራቅ አውሮፓውያን ቅጥረኛ ወታደሮችና ግብጽና ከኤርትራ ጋር ግንኙነት ያላቸው አካላት መገደላቸውን ዘገባዎች ያመለክታሉ። የፌዴራል መንግስቱ ስለተመቱት ኢላማዎች ጥቅም ላይ ስለዋሉ ጥይቶች ወይም ደግሞ ስለ ውጤቶቹ ውጤታማነት በተመለከተ ምንም አይነት ዝርዝር ይፋዊ መግለጫ አልሰጠም። ይሄ ደግሞ ምስጢራዊነት ከዚህ ቀደም የሰሜኑ ጦርነት ምዕራፎች ጋር ተመሳሳይነት ያለው ሲሆን በወቅቱ ወታደራዊ ደህንነት ለመጠበቅ ሲባል ይፋዊ መግለጫዎች የተገደቡ መሆናቸው የአካባቢ መረጃ ምንጮች የራሳቸውን ትረካዎች ሲያሰራጩ ሰንብተዋል። ታሪካዊ ሁነቶች አሁን ያለውን የሁኔታዎች ምዕራፍ ለመተርጎም መነሻ ሆኗል። በቅርቡ የነበረው ጦርነት በውጊያ በትግልና በበሽታ ምክንያት የሺዎች ሕይወት እንዲጠፋ ምክንያት ሆኗል። የፕሪቶሪያ ስምምነት ዋና ውጊያዎችን ያስቆመ፣ ጊዜያዊ አስተዳደር ያቋቋመ እንዲሁም ሰራዊትን የመበታተን ግዛቶችን የመመለስና ሰብአዊ የተባሉ እርዳታ የማድረስ መንገድን የቀየሰ ነበር። ነገር ግን የተግባር አፈጻጸሙ ያልተጠናቀቀ ሆኖ ቀርቷል። ምዕራባዊ ትግራይ አሁንም አከራካሪ እንደሆነ ሲገመት በርካታ ቁጥር ያላቸው ተፈናቃዮች ወደ ቀያቸው መመለስ አልቻሉም። የህወሓት አመራር ባለስልጣናትም ስልጣናቸውን በድጋሚ ሲያጠናክሩ በትግራይ የውስጥ ፖለቲካ ቁጥጥር ላይ ለውጥ ታይቷል።
ስምምነቱን በመጣስ እርስ በርስ የሚሰነዘሩ ውንጀላዎችም ተፋፍመዋል። በክልሎቹ ወሰን ላይ የሚደረጉ የኃይል ስብሰባዎችና የሰራዊት ምልመላዎችን ጨምሮ አልፎ አልፎ የሚከሰቱ የታጠቁ ግጭቶች የአካባቢውን ደህንነት ሁኔታ በሰላምና በግልጽ ጦርነት መካከል ባለው ግራጫ ቀጠና ውስጥም ገብቶ እንዲዋሽቅ አድርገውታል። ስለ ድሮኖች በውጊያ መስክ ውስጥ ያለው አሻሚ እውነታ ስሌት በከፍተኛ ደረጃ ላይ ይወጣል። እነዚህ ዘመናዊ የጦር መሳሪያዎች በከፍተኛ የሰው ኃይል ከሚካሄዱ አጠቃላይ የምድር ላይ ወረራዎች ይልቅ በአነስተኛ የፖለቲካና የሰው ሕይወት መስዋዕትነት የማያቋርጥ የቅኝት እንዲሁም የመርጠ ምታ ጥቃት አማራጮችን ለተጠቃሚ ወገን ያበቃሉ። በተለይም ያልተመጣጠነ የኃይል አስተላለፍ ባላቸው ግጭቶች ውስጥ የበላይ የሆነ የአየርና ደህንነት መረጃ አቅም ያለው ወገን የሚወስዳቸውን የውሳኔ አሰጣጥ ውደቶችን እጅግ እንዲያጠርና እንዲፈጥን ያደርጋሉ። ጥቃቶቹ በታወቁ አመራሮች መሰብሰቢያዎች ወይም እንደ አየር መከላከያ ራዳሮች ባሉ ወሳኝና አጋዥ መሳሪያዎች ላይ ሲያተኩሩ ደግሞ የጦር ተንታኞች ሁኔታውን በጥልቀት በመመርመር የእዝ አመራርን የመበታተንና የማዳከም የተጠና ስትራቴጂካዊ ስራ እንዲሆን ያደርጋሉ የሚሉ ጥያቄዎችን ያነሳሉ። ይህኑ ይመረምራሉ። አመራርን የመምታት ወይም ደግሞ የእዝ ራስን የመቁረጥ ወታደራዊ የጦር ሳይንስ ስትራቴጂካዊ የጠላትን ውህደት የውሳኔ አሰጣጥ አቅም እንዲሁም የሰራዊቱን ሞራል ሙሉ በሙሉ ለማዳከም ሲባል የእዝ አመራር እርከኖችን ከስር መቁረጥ ወይም ደግሞ ብቸኛ ማድረግ ላይ ያተኩራሉ። የዚህ አካሄድ ስኬት በአብዛኛው የተመሰረተው በትክክለኛው ደህንነት መረጃ በታለመው ድርጅት የውስጥ ተተኪነት መዋቅር ጥንካሬ፣ በህዝባዊ ደጋፊ መሰረቶችና በቀሪዎቹ ካድሬ ድርጅቶች በድጋሚ የመገንባትና የማደራጀት አቅም ላይ ነው። ነገር ግን ስትራቴጂው ከተሰናከለ ወይም የተሟላ ውጤት ካላመጣ ፈጣን ውድቀትን ከማምጣት ይልቅ ወደ መበታተን ወይም ወደ አክራሪነት አሊያ ደግሞ ወደ ተጎተተ ዝቅተኛ ደረጃ ግጭት ውስጥ ሊያመራ ይችላል። በኢትዮጵያ ነባራዊ ሁኔታ ህወሓትና ከእርሱ ጋር ተያያዥ ኃይሎች በፊተኛው ጦርነት ወቅት ጉዳቶችን ተቋቁሞ መታገልና የውጊያ አቅማቸው መልሶ የመገንባት ብቃታቸውን አሳይተዋል ይባላል። ይሁን እንጂ ሎጂስቲክስ ጥረትና ከፍተኛ የአየር ጫና በመጨረሻ እንዲያፈገፍጉ አስገድዷቸዋል። አሁን ባለው ሁኔታ ስለ እርምጃ አማራጮችና ስለ ጥምረት አጋሮች ታማኝነት በድርጅቱ የውስጥ አመራሮች ዘንድ ከፍተኛ ክርክር መኖሩን የሚገልጹ ዘገባዎች የተሰነዘረው ጫና ውጤት መምጣቱንም ያመላክታሉ። የቀጠናው ጂኦፖለቲካዊ እንቅስቃሴዎችን ለግጭቱ ተጨማሪ የተወሳሰበ ችግር ደረጃዎችን በብዙ መልኩ ይጨምራሉ። እነዚህ ደረጃዎች ታዲያ አሳሳቢ ናቸው። የኤርትራ አቋም የታሪካዊ ቂሞችና ከትግራይ አካላት ጋር ያላቸው ተብሎ የሚነገሩ ግንኙነቶች ተጨማሪ የውጭ ተጽዕኖዎችን ይፈጥራሉ። የሱዳን አለመረጋጋትና የስደተኞች ፍሰት ደግሞ ተጨማሪ ግጭቶችና ውጥረቶችን የሚፈጥሩ እውነቶች ናቸው። የቀይ ባህር ተደራሽነት የገልፍ ሀገራትን ፍላጎትና ጎረቤት ሀገራትን ኃይል ያካተተ ሰፊው የአፍሪካ ቀንድ የፖለቲካ ፉክክር የኢትዮጵያ ውሳኔ ሰጪዎች የሚንቀሳቀሱበትና ስትራቴጂካዊ አካባቢ በከፍተኛ ደረጃ ይቃኘዋል። ግጭቱን የሚከታተሉ ወታደራዊ ተንታኞች እንደሚሉት ከሆነ ደግሞ ወደ ሙሉ ደረጃ ውጊያ መመለስ ባለፈው ከተካሄደው በላይ በርካታ የውጭ ሀገራትን አካላትን በሰፊው ሊስብ ይችላል። በትግራይ ምድር ባለው እውነታ ግን የዕለት ተዕለት ሕይወት እነዚህን የግጭቶች ከባድ መዘዝ የተሸከመ ነው። በጥቃቶች ፍርሃት ውስጥ በርካታ ባህላዊና ህዝባዊ ሁነቶች ተሰርዘዋል። ከዚህ ቀደም የነበሩ የጦርነት ዓመታት ተዳክመው የነበሩ የሕክምና ተቋማት አዳዲስ የተጎዱ ሰዎችን ለማስተናገድና ለማከም ትግል ላይ ገብተዋል። ተፈናቃዮችም አሁንም ቢሆን ወደ ቀያቸው መመለስ ባለመቻላቸው አጣብቂኝ ውስጥ ወድቀዋል። ከፕሪቶሪያ ስምምነት በኋላ ተስፋ ተጥሎበት የነበረው የኢኮኖሚ ማገገምና መልሶ ግንባታ ሂደት አሁን በድጋሚ በከፍተኛ አለመረጋጋትና ስጋት ውስጥ ለመውደቅ ተገዷል። በሁለቱም ወገን ያሉ ወታደራዊ አመራሮች ኃይል አስተላለፋቸውና ዝግጅታቸው አሁንም ቀጥሏል። የፌዴራል ልዩ ኦፕሬሽን መግለጫዎች በተለያዩ አካባቢዎች ቅድመ ተከላካይ እርምጃዎችን ለመውሰድ ዝግጁ መሆናቸውን ጠቁመዋል። የትግራይ ኃይሎች በበኩላቸው የወታደር ምልመላና የመከላከያ ምሽግ ዝግጅቶቻቸውን አጠናክረው ቀጥሏል። የቅርብ ጊዜዎቹ የሰው አልባ አውሮፕላኖች የጥቃት ቅደም ተከተሎች በትግራይ አመራሮች ዘንድ ተካሂዷል የተባሉት የውስጥ ውይይቶችና እንደ ቆሃይ ራዳር ባሉ አጋዥ መሳሪያዎች ላይ የተሰነዘሩ ጥቃቶችና ውዝግቦች ደግሞ አጠቃላይ ግጭቱ በአብዛኛው በአየር ጥቃትና በፖለቲካ ጫና እየተመራ መሆኑን ያሳያሉ። ይህ እንቅስቃሴ በከፍተኛ ወታደራዊና ፖለቲካዊ አመራር ላይ በማተኮር የህወሓትን የእዝ መዋቅር ለመበታተን የተነደፈ የተቀናጀና ዘላቂ ዘመቻና ወይ ደግሞ ጥያቄው በዚህ ሂደት ውስጥ የሚያልፍ ወደፊት ጊዜ የጦር ሜዳ ውጤቶች ይፋ የሚሆኑ መረጃዎች ብቻ የሚመልሱት ጉዳይ ነው። ነሐሴ የተገባደደ ሲሄድ በሰሜን ኢትዮጵያ ያለው ጦርነት ቀጠና አሁንም እንደተወጠረ ነው።
ዘመናዊ ምታ የተሰኙ ጥይቶችና ሚሳኤሎች ኦፕሬሽኑ አካባቢ መቅረጻቸውን ቀጥለዋል። በሁለቱ ወገን ያሉ የእዝ መዋቅሮች ባልተሟሉና ባልተረጋገጡ መረጃዎች ውስጥ ሆነው የውሳኔ አማራጮቻቸውን መመዘናቸው አልቀረም። የሰው ሕይወት መስዋዕትነትና ሰብአዊ ውድመት በሆስፒታሎች፣ መንደሮችና በተፈናቃይ ጣቢያዎች ውስጥ እየተደራረበ ይገኛል። በትግራይ ክልል የወደፊት ዕጣ ፈንታ ላይ የሚደረገው ስትራቴጂካዊ ውድድር ግልጽ የሆነ ህዝባዊ መፍትሄ ሳያገኝ ግን መቀጠሉ አሳሳቢ መሆኑ አልቀረም።